የሆነ ነገር ግጩኝ ጨላምና ግጩኝ ምንድነው እንዴ? ሁላችሁም እንደምታውቁት በአቋራጭ ሀብት ማግኘት የሚባል ነገር የለም። ዛሬ ይዤላችሁ የቀረብኩት ጉዳይ የብዙዎችን እንቅልፍ የነሳ የኢትዮጵያን ወጣቶች የሀብት ህልም ያሰከረና በመጨረሻም የብዙዎችን ኪስ ያራቆተ ታሪክ ነው። በማህበራዊ ሚዲያዎቻችሁ ላይ በተለይም ቲክቶክ እና ቴሌግራም ላይ የሚያብረቀርቁ የቅንጦት መኪኖችን፣ የዱባይ ሰማይ ጠቀስ ፎቆችንና በአንድ ጀንበር ከምንም ተነስቼ ሚሊዮነር ሆንኩ የሚሉ አጓጊ ትረካዎችን ደጋግማችሁ አይታችሁ ይሆናል። ፎሬክስ ትሬዲንግ በሀገራችን እንደ አዲስ የሀብት ማፍሪያ አቋራጭ መንገድና ከድህነት መውጫ ቁልፍ ተደርጎ በስፋት ሲሰበክ ቆይቷል። ነገር ግን ከዚህ ሁሉ አንጸባራቂ የህልም ሽያጭና የውሸት የስኬት መጋረጃ ጀርባ ያለው አስደንጋጭና መራራ እውነታ ምንድን ነው? ዛሬ ማንም ያልደፈረው ሚስጥር አደባባይ እናወጣለን። በአቋራጭ ሀብታም መሆን ይቻላል የሚለው የህልም ሽያጭ ብዙሃኑን ኢትዮጵያውያን ወጣቶች ለከባድ ቅዠትና ኪሳራ ዳርጓል። በሺዎች የሚቆጠሩ የዋህ ወጣቶች የቤተሰብ ጥሪት፣ የዩኒቨርሲቲ የትምህርት ክፍያና በአራጣ የተበደሩትን ገንዘብ ጭምር በዚህ ገበያ ላይ እንዳፈሰሱ ይነገራል። ሆኖም ግን ቃል የተገባላቸው የስኬት ጫፍ ላይ ከመድረስ ይልቅ ህልማቸውና ገንዘባቸው በአየር ላይ እንደ ጉም በኖ እንደጠፋ ማስረጃዎች ያሳያሉ። በዚህ ፕሮግራም ፎሬክስ ትሬዲንግ እንዴት ከእውነተኛ ንግድና ስራ ይልቅ ወደ ዘመናዊ ዘረፋ እንደተቀየረና በምስኪኖች እንባ ላይ እንዴት የውሸት ማማ እንደተገነባ ደረጃ በደረጃ እንመለከታለን። በታሪክ ውስጥ የተመዘገበ የትኛውም ማጭበርበር ስኬታማ የሚሆነው ገና ከጅምሩ ማንም ሰው ሊጠረጥረው በማይችለው እጅግ ማራኪና ስሜት ኮርኳሪ ታሪክ ሲታጀብ ነው። የኤቢ ማርሻል እና የጓደኞቹ የስኬት ጉዞም ከዚህ የተለየ አልነበረም። ከሻሸመኔ አቧራማ ጎዳናዎች ተነስቶ ተስፋ ቆርጦ ከነበረበት የድህነትና የጨለማ ህይወት ውስጥ ወጥቶ በዱባይ የባህር ዳርቻዎች ላይ በቅንጦት ወደሚንፈላሰስ ዓለም አቀፍ የፎሬክስ ቢሊዮነርነት የተቀየረበት የህይወት ጉዞ ለኛ ለኢትዮጵያውያን ወጣቶች እጅግ የሚያነቃቃና ተስፋ የሚሰጥ አዲስ ትረካ ነበር። ይህ ታሪክ ነው እንግዲህ የውሸት ነቢያቱን መፈጠር ያበሰረው። ነገር ግን ቆም ብለን ስናስብ አንድ ሰው ሳይማር ምንም አይነት የፋይናንስ ዳራ ሳይኖረው በአንድ ጀንበር ከድህነት ወደ ንጉስነት መቀየሩ አጠራጣሪ ነው። የኤቢ ማርሻልና መሰል ትሬደሮች ስኬት ከሶሻል ሚዲያ አልፎ ትክክለኛና ህጋዊ መልክ ያገኘው አንድ ወሳኝና ታሪካዊ ክስተት ሲፈጠር ነው። ያም በኢትዮጵያ እጅግ ተወዳጅና ታላቅ በሆነው ሰይፉ ኦን ኢቢኤስ የቴሌቪዥን ሾው ላይ በእንግድነት መቅረቡ ነበር። ይህ አጋጣሚ ኤቢ ማርሻልን ከተራ የዩቲዩብ ትሬደርነት ወደ ብሔራዊ ጀግናነት አሻግሮታል። ይህች አጋጣሚ ተመልካቹ ሁሉ ይህ ወጣት እውነትም አዋቂና ሀብታም ነው ብሎ ያለምንም ጥርጥር እንዲያምን አደረገችው። በሾው ላይ ቀርቦ በሙሉ በራስ መተማመን ሲናገር ለዘመናት የሰራበትን ትልቅ የትሬዲንግ ውጤት እንዳገኘ አድርጎ ራሱን አቀረበ። የብዙዎችን ልብ ያሸነፈበት ትልቁ የህዝብ ግንኙነት ስትራቴጂ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ያበረከተው የ500,000 ብር ስጦታ ነበር። ሰይፉ ፋንታሁን እግዚአብሔር በርከት አድርጎ ሲሰጥህ ከላይ ቆንጠር አድርገህ ለምስኪኖች መስጠት ያለህን እንደገና ይባርካል በማለት በቴሌቪዥን መስኮት ሲመርቀው ማርሻል ፍጹም የሆነ የህዝብ ታማኝነትን ተጎናጸፈ። ማንም ሰው ይህንን አዛኝ ወጣት ሊጠረጥረው አልቻለም። ኤቢ ማርሻል ማህበራዊ ሚዲያውን እንደ ትልቅ የጦር መሳሪያ ነበር የተጠቀመበት። ትሬዲንግ ቁማር ሳይሆን ሳይንስ ነው በሚል መፈክር እኔ ከቻልኩ እናንተም ትችላላችሁ በሚል አጓጊ የሞቲቬሽን ትረካ የብዙዎችን ልብ ሰረቀ። ፎሬክስ ትሬዲንግ በኢትዮጵያ ውስጥ እንደ አዲስ የሀብት ማፍሪያ አቋራጭ መንገድ መታየት የጀመረው በዚህ የስኬት ማዕበል ውስጥ ነው። ወጣቶች ትምህርታቸውን እያቋረጡ ቤተሰብ እያስገደዱ ብር በመበደር የሱን የቴሌግራም ቻናል በብዛት መቀላቀል ጀመሩ። የኤቢ ማርሻል ስም የፎሬክስ አቻ ቃል እስከመሆን ደረሰ። ይህች የቴሌቪዥን መስኮት ቅጽበት ለሱ ትልቅ የገበያ መክፈቻ ነበረች። ወዲያውኑ ራሱን እንደ ትልቅ የዘርፉ ጠበብት በመሾም
$100ን ወደ $10,000 አብረን እንቀይር የሚሉ አሳሳች የቻሌንጅ ማስታወቂያዎችን ማሰራጨት ጀመረ። የዋሁ ወጣትም ይህንን ቅዱስና ስኬታማ ሰው ተከትሎ በአንድ ጀንበር ሀብታም ለመሆን የኮርስና የቪአይፒ ሲግናል ግሩፕ ክፍያዎችን ያለምንም ጥርጥር መክፈል ጀመረ። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በየወሩ እየከፈሉ ወደ ማርሻል የግል ቡድን ተቀላቀሉ። እንደሚገመተው ከሆነ እውነተኛው የሀብት ምንጭ ከፎሬክስ ገበያው ትርፍ ሳይሆን ተስፋ ከቆረጡና አማራጭ ከሚፈልጉ ወጣቶች ከሚሰበሰበው የኮርስ ሽያጭና የብሮከር ትስስር ክፍያ ነበር። ሁሉም ነገር አልጋ በአልጋ ሆኖ ማርሻል በዱባይ የንጉስነት ዙፋን ላይ ዘና ብሎ ተቀምጦ ነበር። ማንኛውም የውሸት ማማ ምንም ያህል ጠንካራ ቢመስልም ከውስጥ መፍረሱ አይቀርም። የኤቢ ማርሻልና የጓደኞቹ የስኬት ጉዞም ፍጹምና ማንም ሊነቀንቀው የማይችል ይመስል ነበር። ሁሉም ነገር አልጋ በአልጋ ሆኖ በሺዎች የሚቆጠሩ ወጣቶች ያላቸውን ጥሪትና ከቤተሰብ የተበደሩትን ገንዘብ እንደ ጅረት እያፈሰሱ ባለበት በዚያ የስኬት ጫፍ ላይ አንድ ያልተጠበቀ ድንገተኛ ክስተት ተፈጠረ። ሚስጥሩ መውጣት የጀመረው ከተማሪዎች ንቁ ጥያቄ ሳይሆን ራሳቸውን የፎሬክስ ጠበብትና ንጉስ ብለው በሾሙት ግለሰቦች መካከል በተፈጠረ የጥቅምና የክብር ግጭት ነበር። ሌባና ሌባ ሲጣላ እውነተኛው ገመና አደባባይ ይወጣል እንደሚባለው የኢትዮጵያ የፎሬክስ ገበያም ይህንን ታሪካዊ ክስተት አስተናገደ። በተለይም በኤቢ ማርሻልና በሌላው ታዋቂ ትሬደርና ራሱን ስናይፐር ብሎ በሚጠራው ሰው መካከል የተፈጠረው ያልተጠበቀ ጸብ ማንም ያላሰበውን የጓዳ ሚስጥር ገለጸ። የነበረው ወዳጅነትና የጥቅም ትስስር ሲበጠስ ነገሮች በፍጥነት ወደ ከፋ ደረጃ ተሸጋገሩ። አንዳቸው ሌላኛቸውን እኔ ነኝ ያስተማርኩ፣ የኔን ኮርስና የኔን የትሬዲንግ ሲግናል እየወሰድክ ነው ያደግከው በሚሉ እርስ በርስ የመወነጃጀልና የማዋረድ ቃላት መለዋወጥ ጀመሩ። በዚህ ጦርነት መሃል ግን እነሱ ሳይገነዘቡት ለዓመታት የገነቡትን የውሸት መጋረጃ ራሳቸው እየቀደዱት ነበር። ሾልከው መውጣት የጀመሩት እነዚህ የድምፅ መረጃዎች ነገሩን ይበልጥ አጋለጡት። ለምሳሌ ያህል ቤንጂ የተባለ ሌላ ትሬደር በዚህ መሃል ገብቶ ሜንቶሬ ኮንፊውዝ አደረገኝ እያለ ሲናገርና በድብቅ የስናይፐርን ሲግናል እንደሚጠቀሙ ሲጋለጥ የተማሪዎች ዓለም ተናወጠ። ከዛ በኋላ ይሄን ሁሉ መዘዝ ያመጣው እኔ ሲግናሉንም ኮርሱንም አይቼው አላቅም ስላልኩ እኔ እናንተ በብልስ ቁጭ ብለን ሲግናል የሱን ሲግናል እየወሰደን እንትን ትሬድ ስናደርግ እሱን ስለሸመጠጥከ ስኬታቸው የተገነባው በእውነተኛው ትሬዲንግ ብቃት ሳይሆን እርስ በእርስ ኮርስ በመሰራረቅና በተደበቀ የጥቅም ትስስር መሆኑን አጋለጡ። ቪዲዮዎች ሲሰሩ፣ ኮርሶች ሲሸጡና ሲግናሎች ሲተላለፉ ከጀርባ የማንን ኮርስ ማን ሰረቀ የሚለው ጸብ የበላይነትን ለመያዝ ከሚደረግ ጦርነት የመነጨ ነበር ተብሎ በብዙዎች ዘንድ ይገመታል። ይህ እርስ በርስ የመጠላለፍ አጋጣሚ ለብዙ ተማሪዎች ትልቅ የንቃት ደወል ነበር። የግለሰቦቹን ግጭት ተከትሎ አይናቸው የተከፈተላቸው ተማሪዎች ቆም ብለው በምክንያት መጠየቅ ጀመሩ። የእውነት ሚሊዮነር ከሆናችሁና ትሬዲንግን እንደዚህ ጠንቀቃችሁ ካወቃችሁ ለምንድነው እኛ በምትሰጡን የቪአይፒ ሲግናል ሁሌ የምንከስረው የሚለው መሰረታዊ ጥያቄ ማስተጋባት ጀመረ። ቃል የተገባላቸው የቅንጦት ህይወትና እነሱ አሁን ያሉበት የመክሰር እውነታ ሰማይና ምድር ሆነባቸው። ያለምንም ጥያቄ አሰልጣኞቻቸውን ያመልኩ የነበሩት ወጣቶች አሁን በጥርጣሬ መመልከት ጀመሩ። ብዙዎቻችሁ ፎሬክስ ትሬዲንግ ማለት ገበያውን አጥንቶ ትርፍና ኪሳራን አስልቶ መስራት እንደሆነ ታስቡ ይሆናል። ነገር ግን በነ ኤቢ ማርሻል እና መሰል አሰልጣኞች ዘንድ እንደሚባለው ከሆነ ዋናው ቢዝነስ ያለው ትሬዲንግ ላይ ሳይሆን አፊሊየት ማርኬቲንግ በሚባለው የብሮከር ትስስር ላይ ነው። ይህ ማለት እናንተ በእነሱ ሊንክ ተጠቅማችሁ አካውንት ስትከፍቱና ብር ስታስገቡ ብሮከሩ ለነሱ ከፍተኛ ኮሚሽን ይከፍላቸዋል። አሳዛኙና አስደንጋጩ ሚስጥር እዚህ ጋር ነው። እናንተ በከሰራችሁ ቁጥር የነሱ ኪስ ይበልጥ ይደልባል። የፎሬክስ ብሮከሮች ትርፍ የሚያገኙት ደንበኛው ሲከስር ነው። አሰልጣኞቹ ደግሞ የብሮከሩ ዋነኛ ደላሎች ናቸው። ታዲያ ይህንን የጥቅም ግጭት ለመሸፈንና ብዙ ሰውን ለማጥመድ $100ን ወደ $10,000 እንቀይር
የሚሉ አጓጊና ህልም የሚመስሉ ቻሌንጆችን በማዘጋጀት በሺዎች የሚቆጠሩ ወጣቶችን ወደ አንድ ብሮከር ያግዛሉ። የዋህ ወጣትም በአንድ ጀንበር ሚሊዮነር የመሆን ህልሙን ሰንቆ ያለችውን ጥሪት ያፈሳል። እነሱ ደግሞ ራሳቸውን እንደ አዳኝና ተቆርቋሪ አድርገው በማቅረብ የተማሪውን አይን ይጋርዳሉ። በቃ ማርኬት ኮንዲሽኑ በጣም አዛ በሚሆንበት ታይም ያስገባናል ማለት ነው። $300 ያው እንዳለ ማይነስ ነው፣ ሎዝ ነው እንዳለ። በቃ $300 ቻሌንጅ እና ስቴፕ ነው። ከዛ እኔ እዚህ ጋር ያው በትንሽ ለውጥ አክቲቬት ያደረኩት ይሄን እንደምታየው በ0.02 ምናምን አድርጌ አክቲቭ አደረኩት። ዘን አንድ ሎት መሆን አለበት ግዴታ ላይ። ከዛ እዚህ ጋር በአንድ ሎት ሳይዝ ስገባ $40 ሉዝ አደረኩ፣ ተበላው። ከተለያዩ ተጎጂዎች ሾልከው የወጡ ማስረጃዎች እንደሚጠቁሙት የዚህ ቻሌንጅ ዋነኛ ዓላማ ተማሪዎች እንዲያተርፉ ማድረግ ሳይሆን የተማሪዎችን ብር ወደ ብሮከሩ ቋት ማስገባት ነው። ለምሳሌ በቻሌንጁ ላይ ለመሳተፍ ብቻ እያንዳንዱ ሰው የአይፒ አድራሻ ክፍያ ተብሎ እስከ $80 በክሪፕቶ እንዲከፍል ይገደዳል። ክሪፕቶ ደግሞ ለህጋዊ ክትትል ምን ያህል አስቸጋሪ እንደሆነ ይታወቃል። ሌላው አስገራሚ ነገር ደግሞ የስነ ልቦና ማጭበርበሩ ነው። ተማሪዎቹ ሲገቡ ከ20% በላይ ሪስክ አንወስድም ተብለው ቃል ይገባላቸዋል። ነገር ግን ቻሌንጁ በተጀመረ በሁለተኛው ቀን አሰልጣኞቹ ራሳቸው ያወጡትን ህግ በመጣስ ከፍተኛ አደጋ ውስጥ የገባ ትሬድ ይከፍቱና የተማሪው አካውንት ባንዴ ዜሮ እንዲገባ ይደረጋል። ሲከስሩ ቅሬታ እንዳያቀርቡ የቴሌግራም ግሩፑ ይዘጋል፣ አሊያም ጥያቄ የጠየቀ ተማሪ ከግሩፕ ይባረራል። በዚህ የዘመኑ ሌብነት የተነሳ ብዙ ወጣቶች የዩኒቨርሲቲ ትምህርታቸውን አቋርጠዋል፣ ቤተሰብ አስገድደው ብር ተበድረዋል፣ አልፎም ከፍተኛ ወለድ ያለበት ዕዳ ውስጥ ገብተዋል። እነሆ የዚህ ሁሉ ጉድ የእርስ በርስ መጠላለፍና የተንኮል ሴራ መጨረሻ ላይ ደርሰናል። የፎሬክስ አጭበርባሪዎች የገነቡት የውሸት የስኬት ማማ አሁን ሙሉ በሙሉ ፈርሷል ይባላል። ዛሬ ላይ እንደ ድሮ በጭፍን የሚያምናቸውና ቃላቸውን እንደ ወንጌል የሚቀበላቸው ወጣት የለም። ግን የሚያሳዝነው የነሱ መጋለጥና መዋረድ አይደለም። ከሁሉም በላይ ልብ የሚሰብረው በእነሱ አቋራጭ መንገድ አምነው ገደል የገቡት በሺዎች የሚቆጠሩ የዋህ ኢትዮጵያውያን ወጣቶች ዕጣ ፈንታ ነው። ከድህነት ለመውጣትና ቤተሰቦቻቸውን ለመርዳት የነበራቸው ንጹህ ህልም ነው እነዚህ ግለሰቦች እንደ መጫወቻ የተጠቀሙበት። ብዙ ወጣቶች የዩኒቨርሲቲ ትምህርታቸውን አቋርጠዋል፣ የቤተሰብ ጥሪት አውጥተው ጨርሰዋል፣ እንዲሁም በማይወጡት ከባድ ዕዳና የስነ ልቦና ቀውስ ውስጥ ወድቀዋል። ይህ ማለት ግን ፎሬክስ ትሬዲንግ በራሱ ሙሉ በሙሉ ማጭበርበርና ውሸት ነው ማለት አይደለም። እውነተኛ ትሬዲንግ ከፍተኛ ዕውቀትን፣ ስሜትን መቆጣጠርን፣ ዓመታትን የሚጠይቅ ልምድና ከባድ ስነ ስርዓትን የሚፈልግ ስራ ነው። ነገር ግን በግለሰቦች የተሰበከውና ወጣቱን ያጠመደው አካሄድ ፎሬክስን ወደ ከፋ ቁማርና ማጭበርበር ቀይሮታል። ያ ሁሉ ብልጭልጭ ህይወትና ቪአይፒ ግሩፕ በስንቱ ምስኪን ወጣት እንባ ላይ እንደተገነባ ታሪክ መቼም አይዘነጋውም። ይህ ፕሮግራም አቋራጭ መንገድ ለሚፈልገው አዲሱ ትውልድ ትልቅ ትምህርት እንደሚሆን ተስፋ እናደርጋለን። በማህበራዊ ሚዲያ ለሚታየው አንጸባራቂ የውሸት ስኬት ሁሉ አንንበርከክ። እውነተኛ ሀብትና ስኬት የሚገኘው በላብ በጊዜና በትክክለኛ ጥረት እንጂ አየር በአየር በሚሸጥ የኮርስ ሽያጭ አይደለም። ከመዘረፋችሁ በፊት ንቁ፣ ራሳችሁን አታስበሉ። ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎችም ወጣቶች መረጃው ደርሷቸው ከዚህ ወጥመድ እንዲተርፉ አድርጉ። በቀጣይ በሌላ አጓጊ ሚስጥራዊና አስተማሪ ታሪክ እስከምንገናኝ ድረስ ሰላም ቆዩ።